ከዚህ ቀደም ትልቅና በጣም ትልቅ የሆነ በደል ቢደርስባትም ችግሩ ግን አሁን ላይም ሳይቀረፍ በጣም ውስብስብና ውጥንቅጥ ወደ ወጣ ችግር ውስጥ እየገባች ትገኛለች። በዛ ላይ ደግሞ ዮናስና ፌቨን የተፋቷት አይመስሉም። ነገሮችን ሁሉ እያወሳሰቡ እብድ ነሽ እብድ አይደለሁም፣ እብድ ነሽ እብድ አይደለሁም በሚል ሰጣ ገባ አሁን ላይ እሷ ትልቅ ጭንቀት ውስጥ ላይ ናት። የዮናስ እናት ማሬ ገፍትሯት ለተወሰነ ጊዜያትም ቢሆን ራሷን ስታ ተኝታ እንደነበር የሚታወቅ ነው። በዚህም ምክንያት ዮናስ እጅ ልቀቁኝ እያለ እየተገለገለ እሷ የጠንቋይ ልጅ እያለ እያስፈራራ እናቴን ገላት ነበር እኮ በማለት እጅግ ይዝትባት እንዲሁም ደግሞ ይገለገልባት ነበር። ዋናዋ የሴራ ጎንጓኝ ወይም ደግሞ ተንኮለኛዋ ፌቨን ደግሞ አይዞሽ እሺ ተረጋጊ ማሬ፣ እማዬን አይቶ ሲጨርስ አንቺንም ያይሻን እሺ እያለች የማስተባበል የማይነቃባት መስሏት ነገሮችን ሁሉ ወደ ሌላ አቅጣጫ ታመራለች። ዶክተሩ እንዳረጋገጠው ግን እናታቸው በሙሉ ጤነኝነት እንደምትገኝና ምንም እንዳልሆነች ያበስራቸዋል። ዮናስም ቀበል አለና እንደዛ ቢሆን ይሻልሻል፣ እናቴንም አባቴንም በአንድ ጊዜ አጥቼ ቢሆን ኖሮ ሟች እንደነበርሽ አትርሺው በማለት ማሬ ላይ በታላቅ ቁጣ ይዝትባት ጀመር። ማሬ ግን በፍራቻና በሰቀቀን እንዴ ዮናታን እናትዬ እኮ የኔም እናቴ አይደሉም እንዴ? አንተ ስትሆን ወንድሜ አይደለህ? እኔ በቃ አውቄ ያደረኩት ነገር አይደለም በማለት ሐሳቡን እንዲሁም ደግሞ ችግሩን ልታቃልና ነገሩን ሁሉ ልታበርድ ትሞክራለች። እውነቱን ማመን ያቃተው ዮናስም በጣም ቆጣ አለና ውሸትሽ እውነቱን መካድ ስለፈለግሽ ነው፣ እንደዚህ የሚያደርግሽ ከእናትሽ ወርስረስሽው ዛር ነው በማለት ይዝትባትም ጀመር። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ደግሞ ማሬ ክፍል 4 አበይት ትዕይንቶችን የምናስቃኛችሁ ይሆናል። ከእናንተ ከውድ ተመልካቾቻችን የሚጠበቀው ይህንን ቻናል ሰብስክራይብ ካላረጋችሁ ሰብስክራይብ፣ እንዲሁም ደግሞ ቪዲዮን ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ዝለቁ። እቴቴም ከእንቅልፋቸውና ከሰመመን ሲነቁ ማሬ በዛው እንግዲህ ባጠገቧ ተገኝተው ከእግሯም ወድቀው ይቅርታ ስትጠይቅ ምንም እንደተፈጠረ የማያውቁት እቴቴ ደግሞ አንቺ ደግሞ ምን አደረግሽኝ በማለት ይመልሳሉ። እቴቴም አልገባኝም ምን ተፈጥሮ ነበር ሲሉ ሀሳባቸውን በዚህ ይቀጥላሉ። ዮናስ ቀበላለና ያዳቆነ ሰይጣን እንዲሉ በሐሳቧ በነገሯ ሁሉ እሷን መጻረር እንዲሁም ደግሞ ከሷ ተቃራኒ መቆም የፈለገው የፌቨን አጋር ነውና እሷ ገፍትራሽ ነዋ በማለት ሐሳቡን ሲዘነዝር ማሬ እሷ እንደዚህ አታደርግም በማለት እቴቴም የሱን ሐሳብ ውድቅ ያደርጉበታል። ፌቨንም ቀበል አለችና ዶክተር እናቴ የመርሳት ችግሯ በጣም ተባብሶባት ነበር፣ አሁን ላይ እንዴት ነች በማለትም ስትጠይቀው ነገር ግን ቆጣ አሉና እቴቴ ኧረ እኔ የመርሳት ምናምን ችግር የምትሉት የለብኝም፣ ይኸው አንቺ ፌቨን ነሽ፣ እቺ ደግሞ ማሬ ናት በማለት በትክክል ትመልስላቸዋለች። ይህ ሁሉ እማማ እቴቴ ያደረጉት ነገር በሆን ብላ ወይም ደግሞ ማሬ ገፍትራ ሳይሆን በዛ ምክንያትም ሳይሆን ሆን ብለው እንዳደረጉና እማ ለምን ግን እንደዚህ ማድረግ ፈለግሽ ብላ ፌቨን ስትጠይቃት ይህን ባላደርግ ኖሮ ምን እንደሚፈጠር መገመት አያቅትሽም በማለት ሐሳቧን ትመልስላታለች። ምንም ነገር አይፈጠርም ነበር በማለት ፌቨንም እንደውም እቅዴንና ያለኝን ሐሳቤን ነው ብልሽሽቱን ያወጣሽው በማለት እመዬን እተቴን መውቀስም ጀመረች። እቅዴም በጥሩ ሁኔታ እንዳይሄድ ነው ያደናቀፍሽው አለች። ፌቨን አንቺ እሷን ማሳበዱ ላይ ትኩረት አድርገሽ ይሄ ወንድምሽ ግን ስሜታዊ ሆኖ ገሏት ነበር በማለት እቴቴም ያሳቡ የነሱ ደጋፊ እንደሆነች ማረጋገጥ ተችሏል። ፌቨንም በግርምት እቴቴን እሺ አሁን ምን ትያቸው ወሰንሽ ስትል ጠየቀቻትና እቴቴም ምንም ሁሉም በባሌ ሞት ምክንያት በድንጋጤ ራሴን እንደሳትኩ አይምሮዬም እንደሳተ ሁሉም አምኗል ሲሉ መለሱላት። ሌላው ዱብዳ ነገር ግን ከዚህ ማስከትለው የተናገሩት ማሬን ግን በቅርቡ በቁጥጥር ስር አውላታለሁ ሲሉም ተናገሩ። ጥያቄዋ ያላለቀው ፌቨን ደግሞ አሁንም ዮናታንስ ስትል ተጨማሪ ጥያቄ ለቴቴ ያቀረቡላት። በማስከተልም ቴቴ እሱ የኔን ሴራ ስለማያውቅ ነገሮችን እስከማስተካከል ድረስ ምንም ነገር እንዳትነግሪው ሲል ግን በእጃ ዙር በጀርባ ሆኖ በመስኮት ዮናታን እያዳመጣት ስለነበር ነገሮቹ ሁሉ እንዲሁ በርቁስቁሳቸው ወጡ።
በማስከተልም እሱ በመስኮት ሆኖ አሃ ማሬ ላይ ብቻ አይደለም እኔ ላይም ስታሴሩ ነበር በማለት ሐሳቡን ሲነግራቸው ሁለታቸውም በድንጋጤ በጣሙን ኩሽሽ አሉ። በማስከተል አሁን ላይ ዮናስ ሁለታቸውን ሴራ የእናትየውንና የፌቨን ሁሉንም ነገር ያወቀ ይመስላል። ምንም ነገር እንዳታስረጅኝ፣ ሁለታችሁም ክፉ ሰዎች ናችሁ በማለት ሐሳቡን ይገልጻል። ሌላው ጉዳይ ደግሞ ማሬ ዶክተሩ ልክ እቴቴን አይቶ ሊሄድ በቃ መሄድ አለብኝ ብሎ ሲወጣ ዶክተር ይቅርታ ትንሽ ጊዜ ካለህ ማናገር የምፈልገው ጉዳይ አለኝ ብላ አናግረው ነበርና አሁን ላይ በእርግጥ ጉዳዩን ያወራችውና ምንም ከፌቨን በጣም ሴራዋን የተረዷት ይመስላል። ሁሉን የተመረመረው የተነገረው ዶክተሩም አሁን ላይ የፌቨን ሴራ ወደ ጎን በመተው አሁንም ማሬን ለመርዳት ያገዘ እንዲሁም ደግሞ ከሷ ጎን የቆመ ይመስላል። በነገሩ ግራ የተጋባችው ፌቨን ቆይ ይቅርታ ዶክተር፣ ወይ ይሄን ያክል የተፈጠረው ችግር በጣም ከባድ ነው እንዴ? ለምንድን ነው ብቻዋን ማናገር የፈለግከውስ? በማለት ትጠይቀዋለች። አይ ይሄን ያክል አይደለም፣ ይህንን ማስታገሻ ግን ያው ስጫት በማለት መድኃኒቱን ይሰጣታል። ነገሮችን እንግዲህ በቅርበት ያወራችው ማሬም ነገሮቹን ለዶክተሩ ለመግለጽ ያክል አዎ ከዚህ በፊት ያመኝ ነበር እንዲሁም ደግሞ ስጨነቅ አዙሮ ይጥለኝ ነበር በማለት ሐሳቧን ስትገልጽለት ዶክተሩም ቀበላልና ብዙ ጊዜ እንዳንቺ አይነት ኬዝ የሚገጥማቸው ሰዎች የማበድ ራሳቸውን የመሳት ሁኔታዎች ሲያደርጉ እንመለከታለን። ከዚህም ከፍ ካለ ደግሞ ሰዎች ላይ ሌላ ጉዳት ችግር ሊፈጥሩ ይችላሉ በማለት ያስከትላል። በዘላቂነት ሳይካትሪ ወይም ደግሞ የአእምሮ ሕክምና መታየት ይኖርብሻል። ለጊዜው ግን ማስታገሻ የሚሆነውን ይሄው ለፌቨን ሰጥቼልሻለሁ ከምግብ በኋላ እንድትወስጂ በማለት ምክሩን ይቀጥላል። ያዳቆነ ሰይጣን ሳያቀሳይተውም እንዲሉ ካጠገቧ ያለችው ፌቨን ግን ነገሮች ሁሉ እቅዷ ሁሉ የተሳካላት ይመስል በውስጧ ሳቅና ደስታ የመነጨባት ይመስላል። ነገሮችን ሁሉ እየተመለከተች እየሰማች በማስከተልም አይዞሽ ማሬ፣ አንቺ እኮ አይደለሽም እዚህ ውስጥ ያለው መንፈሱ እኮ ነው የሚያናገርሽ። ነገርሽ አይደል? ደግሞ እህትነቴ ስለመቼ ነው? ሁሉንም ነገር አብረን እናልፈዋለን በማለት ሐሳቧን ለማሬ ከገለጸች በኋላ ፌቨን ወዲያውኑ ከክላሱ ወጣችና ቆይ ዶክተሩን አናግሬው ልምጣ አለች። ነገሮች ሁሉ እየተገለባበጡ እንዳልሆነ እየተከሰቱ እየሄዱም እንዳለ በፌቨንና በዶክተሩ መካከል እጅግ ትልቅ ግንኙነት እንዳለ እያመራም እያሳየም ይታያል። ወዲያውኑ ፌቨን እንደወጣች ያገኘችው ዶክተሩ ወዲያውኑ በእጇ የሆነ መድኃኒት ይሰጣታል። ይህ መድኃኒት ከማሳበድም አልፎ አደንዛዥ ዕፅ በይው በማለት ሐሳቡን ይገልጽላታል። ለ3-4 ሰዓት ራሷን መቆጣጠር ስለሚከብዳት ስለዚህ ቀስ እያለች ወደምታስቢው የእብደት ደረጃ ትደርሳለች ማለት ነው። ስለዚህ መድኃኒቱን ከወሰደች በኋላ ራሷም ላይ ሰውም ላይ አደጋ ልታደርስ ስለምችል በጥንቃቄ ተከታተያት ሲልም ፌቨንን አስጠነቀቃት። ቅድም የሰጠውሽን መድኃኒት ለማስታገሻ መኝታ ቤት አስቀምጭላት፣ ከዚህኛው መድኃኒት ስትሰጫት ከዛ መቀነስሽንም እንዳትረሺ። ታዲያ በነገሩ በጣም የተደሰተችው ውስጧ የፈካው ፌቨንም የምርህን ነው ዶክተር እያለች ውስጧም ጥርሷም እየሳቀ በጣም ደስተኛ መሆኗን ገለጸችለት። እሺ በጥንቃቄ አደርጋለሁ። ፌቨንም መድኃኒቱን እንደተባለችው በዶክተሩ ትዕዛዝ መሰረት ማሬ በተደጋጋሚ ስለሰጠቻት በአንድ ቀን እንዲሁ ደግሞ የሆነ ሰዓት ትቷት እሷ ወጥታ ስለነበር ከምኝታ ቤቷ ተነስታ ወደ ኩሽና በመሄድም ስለት አንስታ ራሷን ልትወጋ ይሁን ምን ልታደርግም እንደሆነ ባናቅም ወዲያውኑ ግን እርጎዬ ደርሳ ራሷን ታድናታለች። ወዲያውኑ ወደ መኝታ ቤት መልሳ እንድተኛም ታደርጋታለች። ይህም ሁሉ በቅርበትና እንግዲህ በተከታታይ እየተከታተለች የምትገኘው ፌቨን ነገሩ ወዴት እያመራ እንደሆነ አሁንም ለኛም ለተመልካቾች እንግዲህ ግራ የሚያጋባ ጉዳይ ነው። በዚህ ውስጥ እንግዲህ ማሬ ተነስታ ትደውላለች። አሁን ላይ ያለችበት ሁኔታ እጅግ አስቸጋሪና ምንም ትክክል እንዳልሆነ ትገልጽለታለች። ምን ሆነሻል ማሬ ሲልም በስልክ ይመልስላታል። እሱም በማስከተል እሺ የት ነሽ አሁን በማለት ከንግግሯ በጣም ስለተደናገጠ ሊመጣ ስለወሰነ እናቴ ውቃቤ ምናምን ነገር አለባት ብዬ ነግሬህ አልነበረ ከዛ ጋር የተያያዘ ነገር መሰለኝ በማለትም ትመልስለታለች። እሱም ይህንን መልስ ካገኘ በኋላ ወዲያውኑ ስልኩን ይዘጋና በቃ መጣው በማለት ይሰናበታታል።
አሁን ላይ ሁሉ ነገር ብልሽሽቱ እንዲሁም ደግሞ በጣም አስቸጋሪ ሁኔታ ውስጥ እየወደቀ ነው። በተለይ ደግሞ ለማሬ እጅግ አሳሳቢና ውጥንቅጡ የወጣ ቅሌት ውስጥ እየገባች ትገኛለች። አሁን ላይ ፌቨንም በጣምኑ በጥንቀት ላይ ትገኛለች። እሱ የሚያስጨንቃት የገንዘቡ ጉዳይ ነው። ሌላው ደግሞ እሷ የምታደርገው ድርጊት ማሬ ላይ እያሴረችው ያለው ሴራ ምንም ሊገባት አልቻለም። በሌላ በኩል ደግሞ ይኸው አብይ በጣም ነው ሊረዳት ሊያግዛት የሚፈልገው ማሬን ነበርና፣ ነገር ግን ለሱ ደግሞ መያዡ የያዘው የገንዘቡ ጉዳይ ከፌቨን ጋር ያለው ግንኙነት ነው። በሚቀጥለው እንግዲህ ምን እንደሚፈጠር ምን እንደሚካሄድ የማሬ ጉዳይ እንዲሁም ደግሞ የፌቨን ጉዳይ ምን ላይ እንደሚደርስ፣ በሌላ በኩል ደግሞ እንግዲህ ነገሩን የተረዳው ዮናስም ምን ላይ እንደሚደርስ የምንከታተለው ይሆናል። ሁላችሁም በያላችሁበት ሁሉ መልካሙን እየተመኘን ቀጣዩ ክፍል ይለቀቅ እያላችሁም ኮሜንት በማድረግ ይህንን ቻናል ሰብስክራይብ እንዲሁም ደግሞ ላይክ ካላደርጋችሁ ቪዲዮን ላይክ በማድረግ አብራችሁን ስለቆያችሁ ክብረት ይስጥልን ማለት እንፈልጋለን። በቀጣዩ እንግዲህ ክፍል እስከምንገናኝ ድረስ በያላችሁበት ሰናይ ቀን ሰናይ ቆይታ ይሆንላችሁ።